ሃትሪክ ስፖርት ኦፊሻል ከባልደረባዬ ከወጣቱ ጋዜጠኛ ብሩክ ተስፋዬ ጋር በመሆን አዲስ አብዮት ይዘን መተናል። ደረጃውን የጠበቀ በኮንቴንት ደረጃም ስፖርቱ ላይ ሚኒንግፉል የሆነ ኢምፓክት የሚያመጣ ፕሮግራም ቀርጸን እየተንቀሳቀስን ነው። በተለይ የኢትዮጵያን አትሌቲክስ ለማሳደግ ቀደም ሲልም ስንከፍለው የነበረውን ዋጋ አሁን የበለጠ አጠናክረን የመጣንበት ሁኔታ አለና አንተም ደግሞ በኢትዮጵያ አትሌቲክስ ከአትሌትነት ጀምሮ ከአመራርነት በተለይ ከቴክኒክ ጋር በተያያዘ ብዙ ማይረሱ ማይዘነጉ ስራዎችን የሰራ ባለሙያ በመሆን አንተን በማግኘታችንና በዚህ ፕሮግራማችን ላይ የምንወያይበትን እድል ስለሰጠን ከተጣበበ ጊዜና የረፍት ጊዜ በተለይ በብዙ ስራዎች የተከበብክ ሰው ነህ። የረፍት ጊዜን መስዋዕት አድርገህ ስለገባህ በጣም ደስ ብሎናል ዱቤ። አመሰግናለሁ አለቃ። እንዴት ነህ? እንኳን ደህና ቆየን። ብሩክዬ ይሰማኛል? ይሳቂ እንኳን ደህና መጡ የተከበሩ አቶ ዱቤ ጅዶ። እንዴት ነህ? እባክህ ወጣቱ ሰላም ነህ? እግዚአብሔር ይመስገን ሁሉ ሰላም ነው። ዱቤ ይሄ ልጅ እያሳጣኝ አስቸግሯል። በቃ ጠቅላላ ስለዚህ መቀነስ አለበት ይሄ ልጅ ዱቤ። አንድም ሰው ወጣት ሊለኝ አልቻለም። እኔ ተቸግሬያለሁ። አሁን ወንድሜ ወጣት ነው ያታይም እንዳተቸገርን እኮ በጣም በቃ ይሄ ቤቢ ፌስ የሆነ ልጅ አስቸግሮናል። ለማንኛውም ዱቤ የኛ ፕሮግራም ዋና ዓላማው የኢትዮጵያን አትሌቲክስ እና የኢትዮጵያን እግር ኳስ መታደግን መሰረት ያደረገ ነው። በተለይ አትሌቲክስ ላይ ግን ከምንም በላይ ትኩረት አድርገን እንሰራለን። የኢትዮጵያ አትሌቲክስ በበርካታ ችግሮች እና በባለሙያ እጦት ከፍተኛ ችግር ውስጥ ያለ ኤሪያ እንደሆነ እናውቃለን። የኢትዮጵያ አትሌቲክስ ውጤት ከጊዜ ወደ ጊዜ እያሽቆለቆለ ነው። አሁን በቅርቡ እንኳን የቶኪዮን እንኳን ብንመለከት ሁለተኛ ወጥተን ብዙ ከበርቻቻና ጭፈራዎችን የተመለከትነው ውጤቱ የሚናቅ አይደለም። ነገር ግን ሁለተኛ ወጣን ብለን ግን የምንኮራራበት እንዳልሆነ ነው እኛ የምናውቀው። ምክንያቱም ከኬንያ ውጭ እኮ እኛ ጠንካራ ተፎካካሪ የለንም። ኡጋንዳ በአንድ አትሌት ነው የመጣችው። ይህንን አይተን ሁለተኛ ነው የወጣ ነው ተብሎ ከበሮ ሲመታ ብዙዎችን አይተናቸው ኢትዮጵያዊ ሲሉ ሰምተናቸው ሀገሬ ሲሉ ሰምተናቸው ትንሽ ሸምቀቅ ብለናል። ምክንያቱም ውጤቱ ትልቅ ውጤት አይደለም። ምናልባት ውጤቱ ትልቅ ነው ብለን የምንቀበለው ከደረሰባቸው የቪዛ ችግርና መንገላታት ከአሜሪካ ቪዛ ፖሊሲ እንዲሁም ደግሞ ፌዴሬሽኑ ከነበረው የቪዛ የማሳካት ድክመቱ ተነስተን የተፈጠረውን ችግር እንደ አንድ ራሱን የቻለ ከባድ ፈተና ወስደ ነው በሱ ከመጽናናት በስተቀረ ሁለተኛ በክሮስ ካንትሪ መውጣታችን ብዙ ከበሮ የሚያስመታ አይደለም። መጥፎ ነው አልልም፣ ግን እጅግ በጣም ጥሩ ተደርጎ ይሄ ሁላ ጭፈራ የሚያስፈልገው ነው ብዬ አላስብም። እስከዛሬም ሽልማት ፕሮግራሞች ያልተካሄዱት ከዛም ስሜት ነው ብዬ ብል የተሳሳትኩ አይመስለኝም። ዱቤ የፕሮግራማችንን ሐሳብና ዓላማ ቀደም ሲል በመጠኑ እንደገለጽኩልህ ነውና እንዴት ታዘብከው? እንዴት አየኸው? አዎ ፓትሪክ፣ በጣም እውነትም ትልቅ ሚዲያ ነው። ባለፈው ጊዜ የተለያዩ ኢንተርናሽናል ኦሎምፒክንም ዓለም ሻምፒዮናም ከዚህ እዛ ሄዳችሁ ስትዘግቡም እዚህ በሀገር ውስጥም ጠንካራ የሆነ ሚዲያ ነው። ምክንያቱም ሁሉም የሚፈልገው ነው በትክክለኛ መንገድ እየሰራችሁ ነው ብዬ ነው የማምነው እና ጠንካራ ነው። በዚሁ መቀጠል ነው እንግዲህ ያው እንዳልከው ስፖርታችን በአሁኑ ሰዓት አደጋ ላይ ቢሆንም በተለይም በዚህ በክቡር ጠቅላይ ሚኒስትራችን አሁን የያዘው ዓላማ እሱን ከተከተልን የምናስተካክልበት ሁኔታ ይሆናል እንጂ እናንተ ፕሮግራም እኔ በጣም ደስ ብሎኛል። በጣም ጥሩ ነው፣ ቀጥሉበት እላለሁ። እንግዲህ በኢትዮጵያ አትሌቲክስ ፌዴሬሽን ውስጥ በተለያዩ ኃላፊነቶች አገልግልሃልና አንተ በዚህ በትልቅ ኃላፊነት ስትመራበት በነበረው ተቋም ላይ ከቅርብ ጊዜ ወዲህ ወደ ኃላፊነት የመጡ ሁለት ወር ያልሞላቸው ሰዎች የሃትሪክ ስፖርት ኦፊሻልን ትችት ወደ ሌላ ትርጉም በመስጠት እንደመበቀያ እንደውም የፌዴሬሽኑን ግቢ ወይም ጽህፈት ቤቱን እንደ ግል ቡና ቤታቸው ወይም እንደ ግል ድርጅታቸው በመቁጠር ጋዜጠኞች አደርሱም እያሉ የሚያሳድዱበት የሚያሸማቀቁበት ጊዜ ላይ ደርሰናልና ይሄ በአንተ ዘመን እንዳልነበረ ምስክር ነኝ። ግን ይሄን ነገር እንዴት ነው የምትታዘበው? እንደ አንድ ትልቅ ለስፖርቱ ተቆርቋሪ በተለይ ለአትሌቲክስ ዋጋ እንደከፈለ ሰው
ከሚዲያ ጋር ተቀራርቦ መስራትን እንዴት ነው የምታየው? እንደዚህ አይነት አካሄዶችስ ለስፖርቱ ይጠቅማሉ? አይኔ እሱን አላየውም፣ ያላየውበት ላይ መግለጫ አልሰጥም። እንደዛ ሲያደርግ ካደረጉ ትክክል አይደለም። ምክንያቱም ሚዲያ ጋር አብረህ ካልሰራ ምኑን ስፖርት ይዘህ ትጓዛለህ ታዲያ? አትሌቲክሱንም ይዘህ ልትጓዝ አትችልም። እና የተፈጠረው ችግርን ቢኖር እንኳን ስሙዝ አድርገህ ተግባብቶ መስራት እንጂ ወደ ሌላ ነገር መሄድ አስፈላጊ አይደለም። እኔ አሁን ያልከኝ ነገር ብዙም ያላዳመጥኩትና ያላየሁት ስለሆነ ይሄ ነው ብዬ ሳይሆን አጠቃላይ ግን አሁን የተያዘው ነገር ጥሩ ነውና መንግስትም ራሱ በከፍተኛ ደረጃ ትኩረት ሰጥቶ እየገባበት ነው። ፓርላማም እንደ ባለፈው ጊዜ አይታችሁ እንደሆነ በአግባቡ ስፖርቱን ለመታደም ከፍተኛ ስራ ለመስራት እቅድ ይዞ እየተንቀሳቀሰ ነው። በተለይም ክቡር ጠቅላይ ሚኒስትራችንም አጠቃላይ ክልሎቻችንም በአሁኑ ሰዓት ከጎናችን ነው ያሉት ሁሉም። ስለዚህ በተሻለ መጠን አሁን ምንድነው በተሻለ መጠን ለማስተካከልና ለማረም መሄድ ነው። ኦሬዲ የተበላሸውን ነገር ተበላሽቷልና እሱን ደግሞ ለመጠገን በጋራ መሄድ ነው። ላው ላይ መደራረብና እንትን ማለት ሳይሆን እሱን አስተካክለን አሁን ወደፊት እንሄዳለን ብዬ ነው የሚያስበው። ያለን ጊዜ እቺን ተጠቅመን በተሻለ መጠን ለሀገርና ለባንዲራ ስንል ውስጥ ገብተን የማንንም ሳይሆን ለኢትዮጵያ ብለን ስራ መስራት ያስፈልጋልና አጠቃላይ ግን ያለው ሂደት በሚዲያም በኩል ብዙ ነው ብዬ ችግር አለበት ብዬ ነው አላየውም። ይሄ ሚዲያ ጥሩ ነው ብዬ ነው እንደ ግል ሐሳብ የሚወስደውና እናንተም ደግሞ ተጠናክራችሁ መሄድ ነው። መንግስት ደግሞ የሚፈልገው አንደኛ ያልሆነ ነገር የግል ጥላቻ በቡድን መደራጀት ሰውን ለማጥፋት ካለመሄድ በስተቀር ትክክለኛው ስራ እያሳያችሁ ብትሄዱት ስፖርቱንም እንድታደባለን። አሁን በተሻለ መጠን ስሙዝ አድርገን በተሻለ መጠን ለማስተካከልና ለማረም በከፍተኛ ደረጃ ተጠንቅቀን መሄድ መቻል አለብን። ህጎችና ደንቦች መመሪያዎችን እያከበርን ሁላችንም በጋራ ሆነን መስራት አለብን። ግማሹ ወደ ባለሙያውን ደግሞ መግፋት ሳይሆን ባለሙያ ወደ ራስ ማምጣት። ባለሙያን ገፍተህ የትም ልትደርስ አትችልም። የአየነው ወርቀት ትቀራታለህ እንጂ። ስለዚህ የባለሙያ ማምጣት፣ መተባበር፣ መተጋገዝ፣ ሚዲያን ማቀፍ ከዚህ በፊት እንዴት እንደሚሰራ ይታወቃልና ሚዲያ ላይ ተጋጭተህ ደግሞ አስቸጋሪ ችግር ውስጥ ነው የምትገባው። ሚዲያ በዓለም ደረጃ እኮ ከባድ ነው። ስለዚህ እኛ ሀገር እና በተሻለ መጠን በዚህ አይነት ሁኔታ ላይ አሁን የተያዘው ነገር ጥሩ ነው። በዚህ አስታኮ ደግሞ ሰውን ለማጥቃት የሚሄድን ብቻ መጠንቀቅ ነው። አሁን ያሉት ልጆች ለመርዳት መሄድ ነው። አሁን ያሉት እኔ በእውነቱ ልጆችም ናቸው። አብሬ አልደረስኩበትም። ያው አብሬ ሮጥካቸው ሌላው እነዚህ ልጆች በአህጉራዊና በዓለም አቀፋዊ ደረጃም በከፍተኛ ደረጃ ከኔ ጋርም ብዙ ያሳለፉት እና ከኔ ጋር ደግሞ ብዙ የሰሩ ልጆች ናቸው። እንግዲህ እዛ ውስጥ የሆነ የራሳቸው የሆነ የግል ጥቅም የሚያራምድ አካልም አለ፣ የእውቀትም ጋፕ አለ። በጣም ከባድ ነውና እነሱንም ዘልቀ ገብተን መርዳት አልቻልንም። ያለውን ችግር ደግሞ ከውጭም ሆነን እየነገርናቸው ነበር ምን እንደሆነ። እኔ እዛው ስለቆየውኝ ያለው ችግር ይሄ ሁሉ እንደሚፈጠር እየነገርኳቸው ነበርና ያን ተቀባይነት አጥቶ ነው ዛሬ በዚህ ደረጃ ላይ ወደቁት እንጂ ልክ እኔ አሁን ዳይሬክሽን ያነስ ነግራቸው በሄዱ ኖሮ ይሄ ሁሉ ችግር አይፈጠርም ነበርና መደማመጥ የለም። መናቀር ነው ያለው። ስራ አሁን ዴቨሎፕመንቱ ላይ አሰራሩ ላይ መስማማቱ ላይ ሁሉም ደግሞ ተቺ ሁሉም ደግሞ አዋቂ ሆነ። አሰልጣኙ ደግሞ ሌላው እንደ ትራንዚተር እየሄደ ወዲ እየገባ ይሄ የሚገታ ሰው አቅም ያለውና እውቀት ያለው በጣም ኢንተርናሽናል ፌዴሬሽን ስለሆነ ይሄንን ማስተካከል ከማናጀሮች ጋር ያለው ሂደት ከክለቦች ጋር ያለው ሂደት ከክልሎች ጋር ያለው ሂደት ከኦሎምፒክ ኮሚቴ ጋር ያለው ሂደት ይሄንን አቀናጅቶ መርቶ አስተካክሎ ኢትዮጵያን ወደፊት መገፋ የሚችል አመራር ነው መኖር አለበት። በቡድን ተደራጅተ ደግሞ ሰው ማጥቃት የትም አደርስም። ውርቀቱ ይሄ እያሳየ ነውና ይሄን ደግሞ በተሻለ መጠን አሁን ጥሩ ነው ያለው ሂደት። በተለይም የክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ እጁን ከቶበታል። አዲስ አበባም ቢሆን በአሁኑ ሰዓት አይተሃል። ዛሬ የትም ቦታ ሄደ መስራት ትችላለህ። ሜዳዎቹ እንደፈለጉ ነው። የሚሰራ ሰው ጠፍቶ ነው እንጂ ኮምፕሌን እያሳዩ የሚሄዱት እንጂ አሁን ትራክ መሮጥ ትችላለህ። እንጦጦ ላይ ብትወጣ እዚህ ወደ ሲኤምሲ ብትሄድ የፈለክበት ቦታ ዙሪያም ብትሄድ ለክቶ የሚያሰራ አሰልጣኝ ባለመኖሩና አመራር ያለመኖሩ መንግስት እንዲያደርገን ብሎ ማውራትና እንትን ማለት ነው።
ይህንን ደግሞ እርግጠኛ ነኝ ባለን ጊዜ ውስጥ ለማስተካከል ጥረት እናደርጋለን የሚል እምነት አለኝ። የተከበሩ አቶ ዱቤ ቀደም ሲል ብዙ ነገሮችን አንስተዋል። እንግዲህ ባለፈው ወደ አዲሱ ስራ አስፈጻሚ ለመግባት ተወዳድረህ የራስን ድምጽ ያጣበት የራስ ክልል የወከልን ድምጽ ያጣበት ሁኔታ አለና ስራ አስፈጻሚ ወደ ኃላፊነት ከመጣ እንግዲህ 1 ዓመት አልፎታል። በዚህ 1 ዓመት ውስጥ የጠበቅከውን ያህል ሰርቷል ትላለህ? ምክንያቱም ብዙ ጊዜ በግል ይፋዊ የፌስቡክ ገጽ ላይ ትችቶች ስታቀርብ እከታተላለሁና ትችቶች የምታቀርበው ስላልገባህ ነው ወይንስ ይሄ አዲሱ አመራር ወደ ስልጣን ከመጣ 1 ዓመት ያለፈው አመራር ደካማ ስራዎችን በመስራቱ ነው ስተች የነበረው? እኔ ሀሳብ ሲያቀርባቸው የነበረው ያው ልጆችም ስለሆኑ እንደውም በከፍተኛ ደረጃ ስራ እንደገቡ ደግሞ በተለይም ያ ፉክክር ያኔ ፉክክር ነው ካሉት ሰዎች ደግሞ በዛን ጊዜ የተቃወምኩት እኔ ነኝ። ያላመንኩበትን ትክክለኛ ስራ ካልሰራ መቃወም አለብን። አሜን ብዬ የሚወስድበት ምክንያትም አናውርም። ያንም ትክክል አይደለም ይሄ ነገር ብዬ የሄድኩበት ዛሬ ህጎቹ ደንቦቹ ይስተካከሉ ብዬ የሄድኩበት ወቅት ነበረ። ምክንያቱም አንደኛ ነገር ደግሞ ዳኛ ድምጽ የሚሰጥበት ክለቦች ድምጽ የሚሰጡበት እንደገና ደግሞ ሌላ ተጫዋች ድምጽ የሚሰጥበት አገር ውስጥ ነው ያለ ነው ክልሎች ተገፍቶ ማለት ነው። ስለዚህ ይሄን ደንብ እናስተካክልና እናርምላችሁ በደንብ እንሂድ ብለን ብዙ ነገር ጠይቃቸው ነበረ። አንደኛ ፍቃደኛ አልነበረም። እዛ ልጆቹን በውጪ ሆኖ የሚገፋ ሰው አለ። እዛ ውስጥም ጥሩ ጥሩ ሰዎች አሉ በእውነት እውቀት የሚፈልጉ ምን የሚፈልጉ ስለኔ ምንነት የማያውቅ የማያወራም ሰው አለ እና ይሄንን ግማሹ የሰራውን ግማሹ እያጠፋ ቢሄድ ትርጉም አይኖርምና እኛን የሚያስተማር የሚፈልጉ ሰዎች አሉ። ይሄ ግን በአጠቃላይ ግን ያለው ሂደት አሁን ባለፈው ጊዜም ያው የሰሩት ስራ እንግዲህ በተቻለ መጠን ታግሏል። አቅማቸው ነው ከዛ በላይ መሄድ የማይችሉ። ስለዚህ እዛ ውስጥ ደግሞ የሚረዳቸው ሰው የለም በወሬ ባሉባልታ እንጂ የሚጽፍም ሰው ያለ አይመስለኝም የተወሰነ ሰው ካልሆነ በስተቀር። ስለዚህ አንደኛ ያለው የነበረውን ኮረፕቲቭ ነበረ። እውነታውን በጣም ችግር ስለነበረበት ደራርቱ ነበረ ጥሩ የነበረች ታግላ አንድ የሆነ ስህተት ፈጠረች እንጂ ትንሽ ሆነ ሊታጓዝሉ ነበርና እነዚህ ልጆች ላይ ደግሞ ፊት አስቀምጦ እንደፈለጉ ሄዱ አካላቶች ያማሉ። ሁለተኛ ያልነ የኔን ድምጽ ከለከሉ። አሁንም ያው ፌደሬሽን እየመሩ ነው ያለው። እሱ ጊዜ አለ ግደለም የትም ሊደርስ አይችልም። ምክንያቱም የኔን ሳይሆን የክልሉንና የአዲስ አበባን ድምጽ ነው የወሰደው። ያንን ደግሞ ምንም እንትን ማድረግ አልተቻለምና ይሄ ብዙም እንትን ማለት አልችልም። ኤኒዌይ ለማንኛውም አሁን እየተሰራ ያለው ስራ ጥሩ ነው። በጋራ ሆነን እናስተካክላለን። ምን እምነት አለኝ። በቅርቡ እንግዲህ ጠቅላላ ጉባኤ ስራ አስፈጻሚው እንደሚጠራ እንደገና ሪፎርሞች እየተካሄዱ ነው ያለውና ከሪፎርሙ ምን ትጠብቃለህ? ጠቅላላ ጉባኤውስ ላይ ትገኛለህ አንተ? እዛስ ቦታ ላይ የተሻለ አትሌቲክሱን ከፍ የሚያደርጉ ውሳኔዎች ይተላለፋሉ ብለህ ከወዲሁ ትጠብቃለህ? በተለይ ሪፎርሙ ላይ ረገጥ አድርገህ እንድትነግረኝ ፈልጌ ነው። እንግዲህ ይሄ የኔ ውሳኔ አይደለም። ስራ አስፈጻሚ መብት አለው ማንንም የመጥራትና ያለ መጥራት ራሱ ነው የሚጠራው እንጂ ጥሩኝ ብዬ እንድላትል አትችልም። ካልጠራ መብቱም ነው ደግሞ የግድ ማድረግ ሊተር አትችልም። እውቀቱን እንፈልጋለን ሐሳብ ልሰጥ ልክ ደራርቱ ከዚህ በፊት እንደምታደርገው ሐሳብ መጥቶ ስጥልን ካሉ ሐሳብ መጥተን እንሰጣለን። ካሉ ደግሞ እንትን ማድረግ ነው። ጉባኤው ራሱ እስካሁን ለምን እንደቆየም አልገባኝም። ስለዚህ ኤኒዌይ ያው ልጆቹን በተሻለ መጠን ምንረዳበት ሁኔታ ብናመቻች ነው የሚሻለኝ ባጭሩ። እኔ ብዙ ውስጥ ገብቼ ከተናገርኩ ጥሩ አይመጣልኝም። በቀጣይ ከዚህ ስራ አስፈጻሚ ምን ኤክስፔክት ታደርጋለህ? ሪፎርሙን በተመለከተ ለውጥ የሚያመጣ ሪፎርም ለምን ከተጠና ረጅም ጊዜ ቆይቷል። እኔም የጥናቱ አካል ነበርኩና ወደ መሬት ማውረድ አልተቻለም። ባለፈው በስራ አስፈጻሚ ደረጃ በስፖርት አካዳሚ ውይይት እንዳደረጉ ሰምቻለሁኝ። ነገር ግን ወደ መሬት ማውረድ ያቃታቸው ለምንድን ነው? በጥናት ውስጥ ለውጥ ይመጣል ብለህ ትጠብቃለህ? አንደኛ ነገር በመጀመሪያ ደረጃ እንደገቡ ባለሙያን ነበረ ማደራጀት ነበረባቸው። እንደገቡ ስራ አስፈጻሚ ወደ ንትርክና እርስ በርስ ወይ እንደገና ደግሞ ወደ ኢንፎርሜሽን ኤክሌንድ ያለ ብሎ መሄድ ነው። እንደገቡ ቀጥታ ለህዝብ ቃል የገቡት ነበረ የመቶ ቀን እቅድ ማውጣት። ከዛ በኋላ የጎደለውን ሪፎርም ምንድነው? ሪፎርም እያሉ አንደኛ ነገር ደግሞ አትሌቲክስ ነው የሚመሩት። አትሌቲክስ ባለሙያ ላይ እነማን ናቸው አምጥቶ ኮቺንግ ስታፊን የሚያጠናክርላቸው
አሰልጣኝን የሚያዝ ኢንተርናሽናል ኮሚኒኬሽን ሊያስተካክልላቸው የሚችለው ውድድሩን ሊያስተካክልላቸው የሚችለው ኢሚዲየት ገብቶ ጣጣ አድርጎ አስተካክሎ ወደ ስራ መግባት ነበረባቸው። እነሱ ገቡ እከሌምን አለ እከሌምን ተባለ ብሎ ንትርክ ነው ውስጥ የገቡት እንጂ ያ አልነበረም። አንደኛ መሞጋገሽ እንደዚህ ነው ጎበዝ ነው ምናምን ያየነው ነው። እኔ አትሌትም ነኝ ዓለም አቀፍም የመራው ሰው ነኝ። ሁለተኛ ነገር ደግሞ ቢሊቭ ኦር ኖት አሁንም ቢሆን ምን እንደሚያስከትል ስለማያውቅ እያንዳንዱን ነገር እየተከታተልኩት ነበረ። መጥቼ ሁሉ ደረጃቸው ላይ ሁለት ዶክመንቶች ሁሉ አዘጋጅቼ የስልጠና ዶክመንት እነዚህ አሁን ፌደሬሽኖች በከፍተኛ ደረጃ ችግር እየፈጠሩን ያሉበትን ይሄንን የሚቀርፍ በከፍተኛ ደረጃ ማኑዋል ፈልጌ አዘጋጅቼ ስልጠና ፕሮግራም ፕላኖቹን አውጥቼ እንትን ብዬ ነበረ። ፕሬዚደንቱ ፈቃደኛ ያልሆነ ስለዚህ መብታቸውም ነው ደግሞ ፈቃደኛ መሆን ያለ መሆን በዛ ጊዜ ነው የተወኩት። ከዛ በኋላ እኔም ያው አመመኝና ተኛው። ያው ኤኒዌይ ያው አሁንም ቢሆን አንተኛም ለማንም ሰው ለሀገር ስንል ሰንጥቆ መግባት ነው። ምንም አይደለም። እንኳን አሁን ዛሬ ብልጽግና ዘመን ምንም የሚሆነው ነገር የለም። ያንን ክላሽና ማተሪያል እየጠመደብን እንኳን አስተካክለናልና ዛሬ ክብር ጠቅላይ ሚኒስትራችን ምስጋና ይገባውና ብዙ ነገር አድርጎልናል። ብዙ ነገር እሳቸውን ጉዳዩን ገብቶ የሚያስረዳ ሰው መጥፋቱ ነው እንጂ በአንድ ጊዜ ያስተካክሉት ይችላሉ ብዬ ነው የማምነው። አዲስ አበባ ላይ እየተሰራ ያለው ክልሎች ላይ እየተሰራ ያለው ሂደት የውሸት ሪፖርት የሚቀርቡትንም እየመጡ ክልሎች ዱቤ እዚህ ላይ ይቅርታ አቋረጥኩ። ዲሴምበር 1 ቀን የዛሬ 2 ወር በይፋ የፌስቡክ ገጽ ላይ አንድ ጽሑፍ ጽፈ ነበር። ለህዝብ ጥቅም ሲባል ሰብሮ መግባት ጊዜ የማይሰጠው ጉዳይ አይደለም ብላል። ለምን አሁን ሰብሮ መግባት ነው ስትል ነው ትዝ ያለኝና የኢትዮጵያ አትሌቲክስ ፌዴሬሽን ስራ አስፈጻሚ ኮሚቴ አባላት አሁንም በሀገር ላይ ድራማ መስራቱን አጠናክሮ ቀጥሎበታል። በአስቸኳይ ካላስተካከሉ ለኢትዮጵያ ህዝብና መንግስት በተጨባጭ ማስረጃ ይፋ ማድረግ ያስፈልጋል ብለ ከ2 ወር በፊት ጽፈ እንደነበር አስታውሳለሁ። እሱ የኔ ሀሳብ ነው። እሱ ብዙም እንትን የሚያደርግ ነገር አይደለም። ያው አንዳንድ ነገሮችን እያየው ስለሆነ ነው። ምክንያቱም ይሄንን ስታደርግ መንገድ ስታጣ ወደ ፌስቡክ ትገባለህ። መንገዶቹ ጠፍቶ ነው ይሄ ነገር ቶሎ ያስተካክሉ ብዬ እንዲሰማቸውና እንዲያዩት እንዲነቁት ነው። ምክንያቱም ብዙ ነገር ታለ አንተ ውጪ ሆነ። ስለዚህ በዚህ ጉዳይ ላይ ቶሎ እርምት እንዲወስዱ ነው። ልክ እኔ ያንን ኮሜንት ሲያደርግ ኢሚዲየትሊ ኮሜንት ነው ያረኩትን ኮሜንት ለምን አደረገ ብሎ ኢሚዲየት ማስተካከል ነው አለባቸው። እኔ ባለሙያ ስለሆንኩ ኢሚዲየት ያንን ቢያስተካክሉ ኖሮ ሁሉን ነገር ያስተካክሉት ነበር። ምን እንደነበረ እንዴት መሄድ እንዳለባቸው ከዚህ ሁሉ ነግራቸው ሁሉ ነበርና ያንን የመቀበል ጭንቅላት ነው የጠፋ። መቀበል አለባቸው እንግዲህ ወደም ጠላ መዋጥ አለብኝ እና ስለዚህ ይሄንን ነው እኔ አሁን እነሱ መንገድ እንዲይሱ ነው ያንንም የጻፍኩትና ይሄን ደግሞ እነሱም ደግሞ አይ ዱቤ ምጻፈ ተብሎ መሮራጥ ሳይሆን አቅርቦ ማወያየት ነው ጥሩ። ልክ እንደ ደራርቱ እንደሚታደርግ ከዚህ በፊት ራስዋን መጨረሻ ላይ ምክራችንና ብትቀበልና አብረን ሰርቻታለሁ ኃይሌ ጋር እሷን ጋር አብሬ ሰርቻለሁ። የሰው የማጣት ግለሰቦች ውስጥ ገብቶ የማበላሸት እንጂ ሁሉ ይሄ ችግር አልነበረም እና እሷን መያዝና ማያት ይችላል። አሁን ግን እኮ የሚያቀርብም ሰው የለም። ወደዛ ቢትሄድ እኮ ራሱ አሁን እኔ እዛ ወደዛም ዞር ብዬ መላይም እኔ ምን ሰው ምን ነካው አለው ልጆቼ ናቸው እነዚህ ሰዎች ምን ነካቸው። የውድድር ጊዜ እንግዲህ ቆመ ከለ ለምን እንደዚህ አልከኝ፣ ለምን ድምጽ ሰጠ፣ ለምን እንደዚህ አደረክ የሚለውን ነገር ነው። ካላመንኩበት እኔ ያላመንኩትን እንኳን እዚህ ይቅርና ፓርላማ ላይም ያላመንኩትን ነገር አልቀበልም። ምክንያቱም ትክክለኛ ካልሆነ በስተቀር ትክክለኛ በሎጂክ አምናለሁ፣ በሎጂክ በደንብ አምናለሁ። ከዛ ውጪ ግን ያልሆነ ነገር ደግሞ አስፈራርተኝ እንደፈለክ አረጋለሁ የምትለውን ነገር ተቀባይነት የለውም። ምክንያቱም እኔ ያየው ነው ጠይቄ አይደለም መስራ በእውቀት ላይ ተመሰረተ ስራ ስለምሰራ ማለት ነው። በእውቀት ላይ ተመሰረተ ስራም ሰርቼ ደግሞ እያንዳንዷን አሳይቻለሁ። ዛሬ እኮ የኔ ምንነት የማያውቅ የሚተቸኝም አለ። ስለዚህ ይሄንን ምንም ማለት አይደለም እና መንግስት ከኛ ጋር ነው። በተቻለ መጠን አሁንም ቢሆን ለሀገር ነው እንጂ ለግለሰብ ጥቅም ከሆነ አስቸጋሪ ነው። ለሀገር ብለህ ካልታገልክ፣ ለሀገር ብለህ ካልተሯራጥ አትሌቲክሱን ደግሞ መመለስ አትችልም። አሁን እዚህ በአንድ አትሌትን እኮ ለማምጣት ግፋብል 7 ዓመት 8 ዓመት 9 ዓመት ይጠይቃል።
ዛሬ ክለቦች በተዳከሙበት ሰዓት ክለቡን የሚረዳ በጠፋበት ባለሙያ በጠፋበት ሰዓት ዛሬ ባለሙያ ግማሹ የራሱን ክለብ ጥሎ ወደ ሌላ ክለብ እየሯሯጠበት አንደ ፌደራል አንደ ዓለም አቀፍ አንደ ሻምፒዮና እያለ ወዲ ማሳደግ ያለበት ቦታ መስራት ግን እንደዚህ ያለበት ሁኔታ ላይ ይሄንን ገትሮ የሚያስተካክል ሰው የለም። ስለዚህ ይሄንን ነው ማለት ማማት እናንተም ማለትና ስለዚህ ያለው ሂደት በተሻለ መጠን አሁንም ቢሆን አስረግጬ የምነግረው በተወሰኑ በጭላንጭል ውጤቶች እንዲመጣዋል እንደዚህ ይሆናል ብሎ ማውራት አያስፈልግም። ክሮስ ካንትሪ እኮ እኛ እኮ መደዳ ነው ያሸነፍንበት ሰዓት አለ። ብዙ ነገሮችን ታለንትድ የነበሩ እነ ጥሩዬ እነ ኃይሌ ገብረስላሴ እነ ሜሲ እነዚህ ድባቦች አቴ እንደሆነ እንዴት ደብል ሮጦ በተለይ ቀነኒሳ ዛሬ ሮጦ ነገ የሚሮጥ እያንዳንዱን አቀዳጅተን ከኛ እዛ ብቅ ስንል አመራሩ ብቅ ሲል አትሌቱ ብቅ ሲል ሁሉ ሚሸና ነበር። ዛሬ ምን አለና ነውና ስለዚህ እኔ ለማንኛውም ሆድ ፍጆ እንነጋገራለን። ዱቤ በጣም ኃይሌ ወደፊት እንዲመጣ ይፈልጋል በሚል ስምን ከኃይሌ ጋር እያያያዙ ተቃውሞንም ከኃይሌ ጋር እያያያዙ የሚያነሱ እና የሚወቅሱ ሰዎች አሉ። አንደኛው ሁለተኛው ዱቤ በግልጽ አስገቡኝ እጠቅማለሁ ብሎ ጠይቆ በር ስለተዘጋ ነው እየተቃወመን ያለው ብሎ ደግሞ ስምን በክፉ የሚያነሱ ሰዎች አሉ። እኔ ኃይሌ ለኔ ወንድሜ ጓደኛዬ አብሬ ሮጥኩ የኔ ሯጭ መሆኔን የማያውቁ ሰው አለ። ደግሞ አብሬ ሮጥኩ ኃይሌ ጋር አብሬ ከፍተኛ ቦታ በተቻሉ ግፋብል አርስ 6-7 ውድድሮችን አብሬ ሮጥን። እኔም ሮጬ ደግሞ እንዳሁኑ ሳይሆን እኔ አልችልም አንተ ትሮጣለህ ብዬ ቦታ ያለቀኩበት ጊዜው የነበረበት እኔና ኃይሌ ልትለየው አትችልም። ጓደኛዬ ነው ኃይሌ ዝም ብሎ ጓደኛ አይደለም። ዝም ብሎ በጣም ክሎዝድ ጓደኛዬ ነው። ነገም ተነጎዳ ደግሞ የሚለየን ሰው የለም። አልጠየቀውም። እኔ አሁን ለመርዳት ነው ፈለኩት እንጂ ምንድነው የሚጠይቀው? ምን ሲጠቅመኝስ ምን ሲያደርግልኝ ነው የሚጠይቀው? አትሊስት ልርዳችሁ ነው የኔ ጥያቄ እንጂ ሌላ ምንም አይደለምና ስለዚህ እዛ ውስጥ ፍላጎት የሌለው ሰው ሄደም እኮ ስምምነት ከሌለ እኮ እርስ በርስ ለመጋጨት ነው የሚሄደው። ስለዚህ ሰው ተስማምቶ ለምኖ ነው ጠርቶ እኔ መውሰድ አለባቸው እንጂ እኔ ለምኜ አልሄድም። ልክ ኃይሌ ገብረስላሴ እኮ እኔ ከዚህ ቤትም መውጥቼ ነበር። ኃይሌ ገብረስላሴ እኮ ቀጥታ ቢሮ ላይ ቁጭ ሲል ኢሚዲየት ነው እኮ ዱቤ ካልመጣ አልሰራም ብሎ በዚህ ሲሉ በውሳኔ ያስመጣል። እንደዛ አይነት አመራር እንጂ አሁን እዛ ሄደ ኦሬዲ በኮራፕትድ በተለያዩ መንገድ አይታል ባለፈው ጊዜ ሰንጥቆ የገቡት ፋናዎች እንደዚህ አይነት ነገር እየጠቆምካቸው ነበር። አሁን ባለሙያ በሙሉ ከዛ የጠፋበት እንደዚህ አይነት ነገሮች እያሉ ይሄን ነገር ቶሎ ብለን መጀመሪያው ነው ልክ እንደገባ ስለዚህ ያው ልክ እንደገባ የሌላውን ሰው መስማት ትቶ ኢሚዲየትሊ ማስተካከልና ባለሙያን ቢያደራጅ ኖሮ ይሄ ሁሉ ችግር አይፈጥርበትም ነበር። ሌላው ያ ዘርፎ ሄደ ሌላ ደግሞ ከዚህ በጎን ሆይ ተባለና ልጆቹን ወደ ሌላ ነገር ህፃናቶቹን ተጫወቱበት። ኤኒዌይ እነሱን ቢትረዳቸው ጥሩ ነው እንጂ እነሱን ደግሞ መቋወም አስፈላጊ አይደለም። የነሱ ችግር አይደለም። መምራት አቅቶትም አይደለም። መምራት የሚችሉ አሉ እዛ ውስጥ እንደገና ደግሞ የሚታገሉም አሉ። ዱቤ ይምጣ ብሎ የሚታገሉ እኔ አልኩ 7 አመት እኮ 8 አመት እኮ አስቀምጦኛል ማንንም። ስለዚህ አሁን እኔ ለሀገሬ ስል ራሴ መስዋዕትነት ከፍዬ ነው እኮ ፓርላማ ውስጥ አለው ዓለምን የዞርኩ ነኝ። መልሼ ግን ለህዝብ ስል ማገኘው ጥቅም ሁሉ ግፋብል ከ20,000 ብር በላይ እኮ ቀንሼ ነው ፓርላማ የመጣሁት። ሚኒስተርም ነበርኩ። ያየሁት ነገር አለ። ያ በዛን ጊዜ ቀውጥ ነበር። እናንተ ታውቃላችሁ። ኮቪድ አለ። ዓለም ሻምፒዮና በዚህ ችግር አለ። በጣም ከፍተኛ ፋይቲንግ ነበር። አደረጃጀቱ ምሳን በጣም ከባድ ነበር። እጅግ በጣም ፊልማው የነበረበት ውስጥ ነው አልፈ እዛም ያዝኩት። እዛም የነበርኩበት ሁኔታ በጣም እንትን ሆኖ ነበርና ኤኒዌይ ለማንኛውም አሁን ኮምፕሌን ማድረግ አይቻልም። በፊቱ እንደዚህ ነበር ብሎቲተን አሁን ካረንትሊ ምን እንስራ ነው አሁን በቃ። ስለዚህ አሁን የተሰራውን ስራ ይዞ ቢሄዱ ጥሩ ነበር። ልክ የነበረው ስራ አስፈጻሚ ኮሚቴ የያዘውን ይዞ ቢሄዱ በጣም ጥሩ ነው። ቀደም ሲል የተወው ስራ አስፈጻሚ እንዲያርጓል እነሱ ያስቀመጡት መመሪያዎች፣ ደንቦች፣ ሩል ኤንድ ሬጉሌሽኖቹን የአሰልጣኞቹን አደረጃጀት አሰራር መጥፎ ነው ብለህ ሳይሆን እየጠገንክ ብትደይ ሁሉ ችግር አይፈጥርም ነበር። በዛ ላይ ውሳኔ ዛሬ እንደተፈለገ ሜዳ ላይ ተጥሎ አትሌት
ውሳኔ ሳይኖሪ ዋጋ የሚያስከፍልበት ሁኔታ ነው አለና ኤኒዌይ ለማንኛውም ያው በተሻለ መጠን አሁንም ቢሆን ደግሜ የሚል ባለፈው ክሮስ ካንትሪ ላይ ከባድ ውጤት መጣ ምናምን ብላ ጥሩ ነው ልጆቻችን ጥሩ መጥተዋል ማን ሮጠ እንዴት ተሮጠ እኛ እናውቃለን ምናልባት ስፖርቱን የማያውቁት ሰዎቹ ሊያታልሉ ይችላሉና እሱንም ለምን ተሰራ ማለት ሳይሆን በደንብ ታይተው ለወደፊት ቢያስተካክሉት ነው አሁንም ቢሆን ካኖዲ ደግሞ ማስተካከልም ቻሌንጅ ይጠይቃል ይሄ ደግሞ የክልል መንግስታት በላይ እጃቸው መክተት አለባቸው የኦሮሚያ መንግስት የአጠቃላይ ክልሎቻችን እዛ ያሉትን በተለይም ከላይ ጀምሮ እስከ ታችኛው ድረስ የተደራጀውን ለማስተካከል የክልል ፕሬዝዳንቶች እና ከተማ አስተዳደሮች ልክ አሁን አዲስ አበባ እየተሰራ ያለው እኔ አዲስ አበባ ሁሉ ተወዳድሬ ወደኩት ሰው ነኝ እኮ እኔ ምንም አይደለም እና እንደዛ አይነት ሰዎች እኔ ሲቲን በከፍተኛ ደረጃ ያዙትን መሃል ገብቶ ስፖርቱ ላይ ጣልቃ መግባት መቻል አለባቸው አለዛ ዋጋ የለም በደንብ ከፍተኛ ችግር ነው ፈጥሮ አሁን ጥሩ ነው አሁን መንግስት ጥሩ ይዟል ደንብ ይዟል ጠቅላይ ሚኒስትራችን በአሁኑ ሰዓት ስቴዲየሞችን ምኖችን ሰው እንዳይቸገር የሚሰራ ሰው ነው ጠፋ እንጂ ብዙ ነገሮች ማድረግ እንችላለን ኮምፕሌን ከማሳየትና ይሄንን ተከትለን ክልሎቻችን ደግሞ በተሻለ መጠን አሁን የያዙትን ነገር ከሄዱበት ታች ዴቨሎፕመንት ላይ በደንብ ከተሰራ ውጤት ይመጣል አሁን ላይ ብትሯራጥ አሁን ካሁን ወዲህ የተወሰነ ሰው ይሮጣል አሁን ከዛ በኋላ አታገኘው ውድድር ስርዓት ባለው ኢንፍራስትራክቸር በስርዓቱ የሚሄድ ሰው ከሌለ ትርጉም እንደሌለ ነው የሚታየኝ አንደኛ ኮሩ ዋናው ሞተሩ የኢትዮጵያ አትሌቲክስ ፌዴሬሽን ማንቀሳቀስ የሚችል ቴክኒክ ነው ቴክኒክ ተብዮቹ የገቡ አሉ ግን ስራ አልሰሩትም እና ስለዚህ ከባድ ነው ግን ወደ ቴክኒክ እንደምትመጣ በስፋት ይነገር ነበር አንተም የሰማ ይመስለኛልና እንዳትመጣ የተደረገበት ምክንያት አለ ብለህ ታስባለህ ወይስ ለምን አልመጣም እኔ ዝም ብዬ አይደለም እኔ አሁን ፓርላማ ባለኝ አንደኛ በስርዓት ነው መጠየቅ አለባቸው አለቃ አለኝ እኔ አለቃዎቼ ማንንም አይደለም የኔ አለቃ አበጉባኤዎቹ ናቸው እነሱም ቢጠይቁ እኔ ልጆቹ ስለሆኑ ይሄድ ነበር እጄ ልራያቸው ነበር ስለዚህ እንዳትገባ መፈልግም ሰው ሊኖር ይችላል አይ ዶንት ኖ እንግዲህ እሱን አላውቀውም አላየሁትም ኤኒዌይ ያው እርዳን ብሎንም ጠይቆኛል ኦኬ ብያለሁ ምንም ወዳላ አልልም ምክንያቱም ስለሺ ማለት እኔ አብሬ ባሮጥም ጥሩዬ ማለት የኔ ልጆች ናቸው ሁሉም አጠቃላይ እነሱ ችግር እንኳን ቢኖር ውስጥ ገብቶ ይሄን ያስተካክላሉ ብዬ አምናለሁ እዛ ውስጥ የሚታገሉትን ሰዎች ደግሞ የሚያፍኑ አሉ እንደዚህ ወሬ ተባለ እንደዚህ ተባለ የሚባል ነገር ካለ አንተ ወሬ የምታዳምጥ ከሆነ ስራውን አትሰራም ሁሉም እየተጋጨ ከሁሉም ስትጋጭ ደግሞ ከዛም ስትጋጭ ሜዳ ላይ ትቀራለህ ስራ ሳትሰራ ስለዚህ ኮምፕሌኒ ሚኒማይዝ ያደረክ መሄድ ነው እና ስለዚህ አለዛ ደግሞ አስቸጋሪ ነው በጣም ብሩክ መድረኩን በጣም ስለነጠኩ ይቅርታ አንተም ዝም ስትለኝ ነፃነት አግኝቼ ነው ከዱቤ ጋር በጣም ደስ ብሎኝ እያወራሁ ያለሁትና ብሩክ ከኔ መረከብ ትችላለህ የረፍት ጊዜውን እንዳንሰርቅበት በጣም መድረኩን ይፈት ሀሳብ ማንሳት ያለብኝ ከምርጫ በኋላ በምርጫ ወቅት ነው ቃለ ምልልስ ያደረግነው ከዛ መልስ ነው እንግዲህ ዛሬ ተገናኘነው ወደፊት በሰፊ ጉዳዮች እንገናኛለን ነገር ግን ማስታወሰው ዛስካይላይት በነበረው የምርጫ ወቅት ላይ ሐሳብን ስታነሳ ነበር ስተች ነበር ምርጫ ላይ የተፈጠረብኝ ችግር አለ ብለህ ታምናለህ ወይ በወቅቱ ማንስተን ሐሳብን ገልጸ ነበር አሁን ከተረጋጋ በኋላ አመት ካለፈው በኋላ የተፈጠረብን ነገር አግባብነት ነበረው ወይንስ ሸፍጥ ተሰርቶብኛል ብለህ ታምናለህ ከዛ መቀጠል ደግሞ አሁን ብትገባ ኖሮ አሁን ከተሰራው ስራ በላይ ዱቤ ምን ሰርቶ ሊያሳየን ይችላል የምርጫ ጉዳይ ኦሬዲ ተስፋስ አሁን ወደ ኋላ ተመልሼ እንዲህ ነው ብዬ እንደዚህ ተፈጥሯል ብዬ አሁን ያው የጋድ ስለሆነ ይሄን ብዬ አልነግርም ያው ኦሬዲ ተስፋስ አንድ አመት ሆኖታል ብትገባ እንዴት ለውጥ ታመጣለህ የሚለው ላይ ብቻ ልስቲ በደንብ ነው የሚያመጣው ነበር እንደገባው እንዴት እንደሚሰራ አሳየው ነበር መስተካከል የሚገባው ነገር የመቶ ቀን ምንድነው የሚለው ነገር ከዛ በኋላ እዛ የነበረው ሪፎርም ምን መደረግ እንዳለበት ይታወቅ ነበርና የተሻለ ነገር ይኖራል ብዬ ነበር ከመንግስት ጋር ያለው ከክለቦች ጋር ያለው ከወርልድ አትሌቲክስ ጋር ያለው ከኮቺንግ ስታፍ ጋር ያለው ችግሮችን በደንብ ተበጥሮ ይስተካከል ነበርና በደንብ ራሴን ማድነቅ ሳይሆን ራሴን ሰጥቼ ምክንያቱም ኃላፊነቱን ቢገባ አንደኛ ፕሬዝዳንት ሆኜ ከገባው ያው ፉል ፓወር አለ ስለዚህ የምታስተካክለው ነገር ታስተካክላለህ ይሄ ወዲ መልሶ ምክንያቱም ሊያታልለኝም አይችልም
ወይ ደግሞ እኔን እንትን ላደርግ አይችልም እንደዚህ ሆነ ብሎ እንትን ማለት ስለማይችል በተቻለ መጠን ተስተካክሎ ፌዴሬሽኑ በአሁኑ ሰዓት በጥሩ ቁመና ይሄድ ነበር። እንደዚህም አሁን ነበር። ምክንያቱም ልክ እንደገባው ማን ሌባ ማን አጭበርባሪዎች እንዴት እንደሰሩ እንደነበረ ፌዴሬሽኑ ምን ስራ ሲያደርጉ እንደነበረ እያንዳንዱ ስለሚያውቅ ኢሚዲየትሊ ያለው ማጥፋት ሳይሆን በደንብ ማስተካከል ጀመረ። እስከ ክልልና ክለብ ድረስ አደራጅተ ማስተካከል ትቻል ነበረ። ግን ያው አልሆነም። አሁን ያለፈውን ነገር ማውራት ትርጉም የለውም። አሁን ካረንትሊ ምን እንስራ የሚለውን ነገር ማየት ነው። ሌላው ከዚህ ጋር አያይዤ ማንሳት የምፈልገው ምርጫው ከተደረገ በኋላ አዲሱ ስራ አስፈጻሚ ስራውን ከጀመረ በኋላ ስራ ለመስራት ሀሳቦችን ለማቅረብ ለውጦች እንዲመጡ ቴክኒካል ሰፖርት ድጋፎችን ለማድረግ ወደ ፌዴሬሽን ስትሄድ ከስራ አስፈጻሚ አባላት ጋር ያለ ግንኙነት እንዴት ነው? ከሁሉም ስራ አስፈጻሚ ጋር ሰላም ነው ወይ? ሀሳብን የሚቀበሉ አለ ወይ? ከባድ ነው። የሚቀበሉ አሉ። ዶክመንት ሁሉ ሰርቼ አልተቀበሉም። የስልጣና የማህበራት ይሄ አሁን የሚሰቃዩበትን ማአት ነገሮችን ሰርቼ እኔ ስፖንሰሮቼ ያደርጉልኛል ነበር አሉ እዛ ውስጥ እና ኃይሌ ሌሎች ስፖንሰር እንዲያደርጉ እዛው ላይ አንድ ነገርና የሀገሪቷን ችግር የሚፈታበት ሁኔታ ይሄን ነገር ለማድረግ ፈልጌ ነበር። ፈቃደኛ አልሆኑም። ሲያዩ ውስጥ ቢትገባ የጣልቃ ገብነት ይመስላል። መጨረሻ ላይ ተው ያው ችግር እንደሚኖርም እየጠቆስኳቸው ነበር። እኔ አሁን ስጽፍ እንዲያስተካክሉት ነው። ምክንያቱም መስመሩ የለማ የሚትሄድበት በጣም ከባድ ነው። እነ ደራርቱ ጊዜ ይቻላል እኮ በጣም ከባድ ነው እኮ በጣም። ስለዚህ ይሄንን አትሊስት እንዲያስተካክሉት ነው እኔ የሚጠቁመው። አሁን አትሌት ተወካዮች ይዛሉ፣ ግን እነሱም አቅማቱ የለም። አትሌት ተወካይ ማለት ቀላል አይደለም። አትሌት ተወካይ ማለት እኮ በከፍተኛ ደረጃ ጥሩ ሁኔታ አድርገው ወጥሮ መያዝ ሲሉ ነበር፣ ግን የለምና ስለዚህ እነሱም ያው አቅማቸው በላይ ነው። በዚህ አይነት ሂደታ ክልማን ነው ክለቦቹን የሚይዝ አሰልጣኞቹን አደራጅተው ማለት አትሌት ተወካይ ማለት አትሌቶቹንም ከስራ አስፈጻሚ ጋር የሚያገናኝ ችግር ሲፈጠር ችግሮቹን የሚፈታ ከክለብ ጋር የሚያገናኝ ችግሮቹን በአግባቡ ቶሎ ብሎ ሪአክት አድርጎ ፕሮአክቲቭ ሆኖ የሚያስተካክል አትሌቱ ጋር ወርዶ ደግሞ ተሰሚነት እየኖር አትሌቶቹን መያዝ። ያ ካልሆነ ደግሞ አትሌት ተወካይ ሆነ ቁጭ ብለህ ቢሮ ፈርመህ ቢተር ትርጉም የለውም። ስለዚህ እዛ ውስጥ ሌላ የሚያመሰግናቸው ሰዎችም አሉ፣ በጣም የሚታገሉ እኔ እንደውም ተኝቼ ሁሉ በጣም እንትን ይላቸው ነበርና እንዲያስተካክሉት ሁለት መስመር የሚጽፍበት እንዲያስተካክሉ ነው ቶሎ ብዬ። ያንን ምን አለ ሳይሆን ለምንድን ነው የተፈጠረው፣ ለምንድን ነው ማስታወሻው ሰጠው፣ ዱቤ እንደዚህ ሲል ምንድን ነው የሚለውን ነገር ኢሚዲየትሊ ቢሰሩበት ጥሩ ነበር። ያንን ነው ማድረግ የነበረባቸው። ስለዚህ በተወሰነ መንገድ ሀሳብን የሚቀበሉ ወይንም ደግሞ ለውጥ እንዲመጣ የሚሞክሩም ደግሞ የስራ አስፈጻሚ አሉ ከውስጥ አሉ። እነሱም ታፍነዋል። እነሱም እኔ ከዱቤ ጋር ትገናኛለህ የሚሉ ሰዎችም አሉ። እኔ ጋር ከማንም ግንኙነት የለኝም። እኔ ግንኙነት እንደውም መሆን የነበረበት ከነስለሺ ጋር እንጂ እኔ ማንም ብዙ እንትን አይደለም። እንደዚህ አይነት ነገር የሚያደርግም ሰው አይደለም። ጊዜም የለንም። እኛ የሀገር ጉዳይ ነው የምንሰራው። እንደዚህ አይነት ተራ ነገር ውስጥ ገብተን ወደ ሌላ ነገር የምናየው ሰዎችም አይደለም። አልፈለጉም። በቃ ማጆሪቲ የፈለጉ አሉ፣ ሌላው ግን አልፈለገም። ስፔሻሊ ፕሬዝዳንቱ ካልፈለገ መግባት አትችልም። እንዴት አድርገህ ነው የምትሰራው ስራውን? ወሳኙ ደግሞ ለአንድ አትሌቲክ ፌዴሬሽን ፕሬዝዳንቱ ነው። ፕሬዝዳንቱ ደግሞ በተሻለ መጠን በራሱ ጊዜ እርዳኝ ብሎ ከጠየቀ ይቻላል። ስራ አስፈጻሚ ቢወስንም እሱም ፕሬዝዳንቱን ቢካለ አስቸጋሪ ነው። ምክንያቱም አብዛኛውን ጊዜ ሮሉን ከነዚህ ሰዎች ጋር ነው የምትሰራው። ይሄ ማስተካከልና ማረም የሚቻል ነበረ። ያው እንግዲህ መካሮቹም ያው አልገባኝም። ያው ኤኒዌይ አሁንም ቢሆን ጊዜ እንትን አላለማ ቢያስተካክሉ የተሻለ ነው የምለው። ዱብዬ እዚህ ላይ ብሩክ በጣም ይቅርታ፣ አትሌቲክስ ፌዴሬሽን ከኦሎምፒክ ኮሚቴ ጋር ያለውን ግንኙነት እንዴት ተባለ? አንዳንድ ሰዎች ቅዱስ ጋብቻ አይደለም ብለው ሲወቅሱ አዳምጣለሁና በእጅ አዙር እንደውም ፌዴሬሽኑ ነፃነቱን አሳልፎ ለኦሎምፒክ ሰጥቷል ብለው የሚወቅሱ አሉ። ለዚህ ምሳሌ ማሳያው ደግሞ አትሌት ኮማንደር ስለሺ ስህን የአትሌቲክስ ፌዴሬሽን ፕሬዚዳንት የኦሎምፒክ ኮሚቴ ምክትል ፕሬዚዳንት ዳይሬክት መሆን ሲገባው አልሆነምና ይህ በሙሉ ቀደም ሲልም ወደ አንጎላ በነበረው ውድድርም ላይ ሲኬድ የተፈጠሩትን ክፍተቶች የታዘቡ ሰዎች ግንኙነታቸውን በመልካም እያዩት አይደለም። አትሌቲክስ ፌዴሬሽን ጠቅልሎ ኦሎምፒክ ገብቷል ብለው ወቀሳ የሚያቀርቡ ሰዎች አሉ። ይህን ታዝበሃል?
አይ እዚህ ላይ ብዙ መግለጫ ባልሰጥ ጥሩ ነው። አሁን ይሄ ያላየሁት ነገር እንደዚህ ነው ብዬም እንትን የሚያደርገው ነገር የለም። ምናልባት ስህተትም ካለው ወደፊት ተነጋግሮ የሚያስተካክሉበት ሁኔታ እነሱ ፍጥሩት እንጂ አሁን በእነሱ ውስጥ ገብቼ እንደዚህ ይሆናል እንደዚህ ይሆናል የሚለውን ነገርም አይኖረኝም። ያለው ሂደት ግን ፌዴሬሽኑ የራሱን ስራ ነው መስራት አለበት። በቃ የራሱን ስራ አልሰራም። በቃ የራሱን ስራ የአትሌቲክሱን ስራ አትሌቲክስ ዴቨሎፕመንት አትሌቶቹን አሰልጣኞቹን አቅፎ መያዝ ያለበት ራሱ ፌዴሬሽኑ ነው። ያንን የራሱን ስራ መስራት ነው። ኦሎምፒክ ራሱ የሁሉም ስፖርቶች ኃላፊ ነው። አጠቃላይ እሱ እንዴት ሆናል የሚለውን ነገር ህጉ አለ፣ ወደፊት የምናየው ይሆናልና በዚህ ላይ ማብራሪያ ባልሰጥ ጥሩ ነው። ብሩክ አሎ ሚዩት ሆኗል። ረጅም ሰዓት ነው የያዝነው። በጣም ሰፊ ሀሳቦችን ማንሳት አለብን። ግን እንደው እድሉን ብታገኝ ወይ የመግባት ቻንሱ ቢኖርህ ኖሮ ምን ነበር የምትሰራው? አሁን ላይ ይሄን እዚህ ቦታ ላይ ተገኝቼ እንሰራለሁ ብለህ የምታመጣው ለውጥ ምን ነበር? ምን ትሰራ ነበር እድሉን ብታገኝ? ያኔ በመመረጥም ወይም ደግሞ አሁን በቴክኒኩ እድል ብታገኝ ኖሮ? እንደገባው ያው አሁን ኦልሬዲ የሞተ ጉዳይ ነው። እንደገባው መጀመሪያ ዋናው ኮቺንግ ስታፍ ነው ማስተካከል፣ ቴክኒካል ስታፎች የፈረሰው ማስተካከል ነው። ምክንያቱም ያን ካሰራ ዋጋ የለውም። ከዛ በኋላ አደረጃጀት ከላይ እስከ ታችኛው ድረስ ማለት የፌዴሬሽኖች አደረጃጀት፣ የክልል ፌዴሬሽኖች አደረጃጀት፣ የክለቦች አደረጃጀት፣ ይሄንን በደንብ ክፍተቶች ካሉ እነሱን ማስተካከል። ምክንያቱም ታችኛውን ዴቨሎፕመንቱ ላይ ደግሞ ነው ትኩረት የሚሰጠው። ከአካዳሚ ጋር ያለው ችግር፣ ከጥሩነሽ ዲባባ ጋር ያለው ችግር፣ ይሄን በደንብ ከነሱ ጋርም በመነጋገር ወደ ታች ወርዶ የሚሰራበት ሁኔታ ፈጠር ነበር። ክለቦችን ደግሞ የማደራጀትና የማስተካከል እንደገና ሪቫይዝ ማድረግ፣ ምክንያቱም ክለብ ከሌለ ትርጉም ስለማይኖር እዛ ውስጥ ያለውን አሰራር ማን ይሰራል የሚለውን ነገር የእያንዳንዱ ስራ ኃላፊነትን ሰጥቶ ወደ ታች አውርደ ብትሰራ። ሁለተኛ ነገር ደግሞ ዓለም አቀፉ ወርልድ አትሌቲክስ ጋር ያለው ችግር አለ። ያን ሳል ማስተካከል። ምክንያቱም አትሌቶቻችን አሁን የሚያዘው አትሌቲክ ፌዴሬሽን አይደለም። አትሌቶቻችን የሚያዘው ወርልድ አትሌቲክስ ነው። ይሄ ራሱ ስልጣን ተቀምጧልና ይሄን ደግሞ በተሻለ መጠን ኢሚዲየትሊ ከነሱ ጋር ተገናኝቼ ማስተካከል ነበር። ሁለተኛ ፌዴሬሽናችን ማግኘት የሚገባውን ነገር ነበረ፣ ከማናጀሮች የሚያገኝ ከውጪ በስፋት የሚያገኘው ያንን ሁሉ አስተካክሎ መስመር ይዞ ህግን አስተካክሎ መሄድ ነው እና ምንም ይሄ ደግሞ በፕላንና በፕሮግራም ነው የምትሰራው። ይሄ ማድረግ ነው እንጂ ከመንግስት ጋር ያለው ለምሳሌ አሁን ከኦሎምፒክ ጋር ያለውን ክፍተቶቹን ቶሎ ኢሚዲየት ማስተካከል። ምክንያቱም 4 ዓመት በመጣ ቁጥር ንትርክ ብትይዝ ትርጉም የለውም። መግባባቱ ነው የተሻለው። ህጎቹን እያስተካከለ መግባባቱ ነው የሚሻለው እንጂ ህግ ውስጥ ካልገባ ፌዴሬሽኖችና እንትኖቹን ካንተን ካላርክ አስፈልግም። መንግስት ያወጣው መመሪያዎች አሉ። ያንን መንግስት ያወጣው መመሪያ ማስተካከልና ማረምና መሄድ አብሮ። ስለዚህ ከመንግስት ጋር ኮኔክትድ ሆነ ስራውን መስራትና በደንብ አድርጎ ማስገድ ይቻል ነበር። ውድድሮችን፣ ኢንተርናሽናል ውድድሮችን፣ ዓለም አቀፍ ውድድሮችን ማዘጋጀት፣ ከአርዲሲ ጋር መገናኘት፣ ብዙ ስራ መሰራት ይቻል ነበር። ዛሬ እኮ ከባድ ነው ነገሩ እና ስለዚህ ይሄንን መስራት ይቻል ነበርና ማስተካከል ይቻል ነበር። ኢሚዲየት ቁጭ ከማለት በፊት ሪፎርሙን የሚታስተካክልበት ሁኔታ ይፈጠር ነበርና ክልሎቻችን ላይ ትኩረት የማድረግ ሁኔታ ይሰራ ነበር እና ይሄንን አሁን እኔ አይደለም ሉዝ ያደረገው ራሳቸው ነው ሉዝ ያደረጉት። እኔ ምንም አልሆንኩም። እኔ ተመስገን ፓርላማ በጥሩ ሁኔታ ይዞኛል። ስራ ማን ነው ኮሚቴ ውስጥ አለው። ከስፖርት አልጠፋውም። እነሱን መልሼ ገመግማለሁ። ብዙ ነገር ማድረግ ይቻላል እኮ ላውላ ሄደን ነው እንጂ ህጎቹን በደንብ አድርገን ዓለም አቀፍ ህግና አገር አቀፍ ህጎች በደንብ ስለምናውቅ ብዙ ነገር ማስተካከል አለ። እሱም ዛርጋ እንሄድ ብለን ነው እንጂና ስለዚህ ከስፖርቱም የራቁት ነገር የለም። አትሌቲክስ ግን ውስጥ ሆነ ቤተሰራና እንደዚህ አይነት ሀብት የነበረ ሁኔታ የነበረ አንድነት፣ የአትሌት አንድነት፣ የአሰልጣኝ አንድነት እነዛ ዝርክርኩን ሲጠፋ ማስተካከል ይቻል ነበርና ይሄ ነው። ይሄንን ማስተካከላለው ወዳኑ ማስተካከላለው ነበር። ውድድሮችን ለምሳሌ ከስን መሰረቱ ከታች ወደ ላይ ማምጣት ለምሳሌ ታች እንደሆነ 16ኛ አፍሪካ አትሌቲክስ ሻምፒዮና 12ኛ አፍሪካ አትሌቲክስ ሻምፒዮና ዓለምን ያስደመመ የሰራ ነው ስራዎች ዋን ግዴ ሚቲንግ ከአርዲሲ ጋር ያለነው ሂደት
ምንም እኮ 16ኛ አፍሪካ ሻምፒዮና ስናዘጋጅ እኮ ሩል ቡክ የሌለው ፌዴሬሽን ነው እኮ መቀመጫ የሌለው ፌዴሬሽን ነው። ያ ሁሉ በታትነን አስተካክለን ነው ለዚህ በቅቶን ዛሬ ተሽከርካሪ ወንበር ላይ ቁጭ ብሎ መስራት አልቻሉም። ስለዚህ አሁን ከባድ ነውና ይሄንን ማስተካከል ይቻላል። አሁንም ቢሆን አልመሸምና ራሳቸውን አርሞ ከሄዱ ካዳመጡን ሰው ማዳመጥ ነው መጀመሪያ የሰው ልጅ ማዳመጥ። ባለሙያን ካላዳመጥ ገደል ትገባለህ። በጣም ከባድ ነው እና ስለዚህ ፉክክር እንዲህ ቢሆንስ የሚለውን ነገር የለም እና ባለሙያ እያንዳንዱን ነገር ስለማውቅ በተለይ ስፔሻሊ እንደኛ አይነቶቹ ውስጡ ያለፍነው ሰዎች ልታታልለው አትችልም። እውቀቱ አለ፣ ተምረናል። ነው ለምሳሌ ራሴንም ማድነቅ ሰው ያንንም ብያለሁ። ዓለም አቀፉ አትሌቲክ ፌዴሬሽን ወርልድ ክላስ ቴክኒካል ዳይሬክተር ብዬ የተሸለምኩ ሰው ነኝ እና ስለዚህ ምንም ለኔ ምንም ማለት አይደለምና እኔ አይደለም ሉዝ አረኩት እኔ ምንም አልሆንኩም። ዘንጬ እኖራለሁ። ምንም ያጣሁት ነገር የለም። ማንንም አልለማመጥም ደግሞ። ስለዚህ መኖር ይቻላልና ምክንያቱም ሙያ ነው ግን የሚያናድድ ምክንያቱም ሙያ ውስጥ ሆነ ማንም ዝም ብሎ ሲያጨማልቀው ሁለተኛ ሙያውን ደግሞ ሲያበላሹት ምክንያቱም አትችልም ማወቅ መጥፎ ነው። እንትን ይላል በቃ ቅር ይላል እንቅልፍ አይዝም። እኔን ከአትሌት መለየት እኮ አትችልም እኮ። ስለዚህ ይሄንን ሲታረግ ያሳብዳል። የሚሰራ ስራው ሲታይ ያሳብዳል። የሚመጣ ሪፖርት ሲታይ ያሳብዳል። የውሸት ነገር ሲታይ ያሳብዳል። የዓለም ውጤት እንደዚህ ሰው ያሳብዳል። እሱ ነው የሚያናድደኝ እንጂ ሌላ ምንም የሚሆንኩት ነገር የለም። ተመስገን አሞኝም ነበረ እግዚአብሔር በቤተሰብ በህዝብ ጸሎት እኔም ድኛለሁ። አሁን ደግሞ በደንብ አድርጌ እሰራለሁ ለራሴ የግል ስራዬን ነው። አሁን ካን ወዲህ ከነሱ ጋር ብዙ እንትን ትግል አልይዝም። አሁን በጣም ከባድ ነው። እንግዲህ የተከበሩ አቶ ዱቤ ጁሎ ለነበረን ጊዜ ከልብ እናመሰግናለን። ረጅም ሰዓት ነው የወሰድንብህ። የረፍት ሰዓትን ነው በስራ የደከመ አይምሮ የምታሳርፍበትን ሰዓት ለዚህ ፕሮግራም ሰውተሃልና ከልብ ነው የምናመሰግንህ። በግልጽነት ለስፖርቱ እድገት ይበጃል ብለህ ምንም አጀንዳ ሳይኖርህ ለሰጣቸው ኮሜንቶች ክብር አለን። ብሩክ የመጨረሻ ጥያቄ ያለ ወይስ አድማጮቻችን ተመልካቾቻችንንም የተከበሩ ዱቤ ጁሎንም እረፍት እንስጥ እና እንለያይ? እጅግ በጣም እናመስግንና እንለያይ። እጅግ በጣም እናመሰግናለን። በቀጣይ ጊዜያቶች በተለዩ በተመረጡ ርዕሶች ላይ ውይይት እናደርጋለን። ለአትሌቲክስ ልታበረክት የምትፈልገውን ሀሳብ ቢሰሩ ብለን የምታስባቸውን በዚሁ መድረክ ላይ በየትኛውም ጊዜ በመምጣት ለስፖርት ቤተሰቡ ማካፈል ይቻላል። የተከበሩ አቶ ዱቤ ጁሎ ከኛ ጋር ለነበሩት ቆይታ እጅግ በጣም እናመሰግናለን። ለሰጡን ጊዜ እናመሰግናለን። በቀጣይ ሰፋ ያሉ ሀሳቦችን አንስተን የምንወያይ ይሆናል። እጅግ በጣም እናመሰግናለን። ብሩክ ዱቤ ከመሄዱ በፊት ግን ብሔራዊ ቡድን እንዲቋቋም ፍላጎት አለ አሁን ባለው አመራርና የብሔራዊ ቡድን አለመቋቋም ውጤት አሳጥቶናል መቋቋም አለበት ትላለህ የሚለው የመጨረሻ ጥያቄ አድርጎት በዛው ይዝጋው። ዱቤ ሳቅዬ ትንሽ ይቺን ብትተወኝ አይሻልም? ግድ የለም እስቲ ቀስ ብለን ብንነጋገር። እሺ ወንድሜ ለነበረ ጊዜ ይሳቂ ይቅርታ እንደው የመጨረሻ ነው የሞጫ ጥያቄ እናድርገው። ቀደም ቢያንስ ሐሳቤን የሚያደምጡኝ አካላቶች አሉ ብሎ ነበርና እንደው የሚያደምጥ ሐሳብን ይዘህ ስትመጣ ወደ አትሌቲክሱ ላይ ለውጥና አምጣ ብለህ ስታቀርብ ሐሳብን የሚቀበል የሥራ አስፈጻሚ አባል አለ የሚቀርብህ? እንደውም ካሉ የሥራ አስፈጻሚ አባላት እንደው በግልጽ ቋንቋ ከፌዴሬሽኑ ፕሬዚዳንት ጋር ትደዋወላለህ? አንዳንድ ጊዜ ደውዬ አላውቅም። አንድ ወቅት ላይ ደውዬለት ነበረ። ምክንያቱም አንደኛ እነዚህ ልጆች ስህተት ውስጥ እንዳይገቡ ልርዳችሁ ብዬ አንዳንድ ነገር እንትን ብዬ ነበረ። ብዙ ፈቃደኛ ስላልሆኑ አልሄድኩበትም። ብዙዎቹ ጋር አሉ በእውነት የሀገሪቷን ስፖርት ወደ ላይ ያሳድጋሉ የሚሉ እዛ ወቅት ምርጥ ሰዎች አሉ። ስም መጥቀስ ይቻላል ግን ስላልፈለኩኝ ነው። እና በጣም እኔ ደግሞ ያልጠበቅኩት ከዚህ በፊትም እኔ ሌሎቹን ነበር የጠበቅኩት እነ ስለሺን ነው የጠበቅኩት እንጂ ሌሎቹ ደግሞ እንደዚህ ሲፋለሙ ለሀገር ስሉ ለባንዲራ ስሉ የተገፉም አሉ። እነሱ ምንም አይደለም፣ ምንም የሆኑ ነገር አይደለም፣ ራሳቸውን የቻሉ ናቸው። ስለዚህ በቡድን መደራጀት ጥሩ አይደለም። አሁንም ይሄንን የሚያዳምጥ ከሆነ የኢትዮጵያ አትሌቲክስ ፌዴሬሽን ስራ አስፈጻሚ ኮሚቴ ባለሙያዎችም አሉ መሰለኝ እነሱን ካሉ እንድታዳምጡኝ። ቡድን መደራጀትና የሌላውን አትሌት ቀምቶ መሄድ ጥሩ አይደለም። በቡድን መደራጀትና ሰውን ለማጥቃት መሄድ መጨረሻ ላይ የእጅን ታገኛለህ።
እሱን ብትተውትና ለሀገር ብትሰሩ የምን ነገር ነው ሆነ በተለይም የሴቶችን ተሳትፎውን ያሳጣ ፌዴሬሽን ነው በጣም በከፍተኛ ደረጃ ተጠያቂነትን መስፈን ያለበት ፌዴሬሽን ነበረ anyway ምክንያቱም ሴቶች በአሁኑ ሰዓት በዓለም አቀፍ ደረጃ በአህጉር አቀፍ ደረጃ የተለያዩ አህጉራዊና ዓለም አቀፎችንም ለስራም ቢሆን በመሪነታቸው እነሱ ናቸው በከፍተኛ ደረጃ ላይ ያሉት ዛሬ እነሱ ደግሞ ዓለም ሻምፒዮና አይሄዱም ኦሎምፒክ እንኳን ይሄዱ ነበር አሁን ዓለም ሻምፒዮና አይሄዱም አሰልጣኝነት ላይ ከባድ ችግር ይፈጥርባቸዋል ቢጮሁም የሚያዳምጣቸው ሰው የለም እኔ ምን አይነት ፌዴሬሽን እንደሆነም አልገባኝም ሴትን ያገለለ የሴት አሰልጣኞችንና የሴት ባለሙያን ያገለለ ፌዴሬሽን ለዚህ ራሱ እኮ መጠየቅ ነበረበት ተጠያቂነት መስፈን ነበረበት እኔ ቢሆን ይጠይቃቸው ነበር እኔ ባህልና ስፖርት ቢሆን ነው እንዴት ያለ ሴት ደግሞ ያለነሱ እንዴት አትሌቲን ይዘት ሄዳለ እኩል በኩል ነበር መሆን ነበረበት አሉ የሰለጠኑ አሉ አቅም ያላቸው እነዚህ በየሰፈሩ ሆያ የሚያበዛውን የሌላ አትሌት እየቀማ ከትራንዚተሮችን ብቻ ይዘ ከሚተድ ሴቶቹን ጨምረ ቢተድ ከፍተኛ ችግር ማስተካከል ይችላል ነበር እሱንም የለም ለራሴ ብቻ ተቀራምተ መቼ እንደመሞትም አለኮ ይሄንን ትስትል ስለዚህ ጥሩ ስራ ኦፕን ማይንድ ሆኖ መስራት ነው ፌዴሬሽኑ የሚያዋጣ የሚተቸኝ ሰው ካለ ብለ የምትጠራጠራ ለምን እንደዚህ ያለ ብለ ቅምጥይዝ ከሆነ ገደል ትገባታል የሚተች ቆጥሩ ነው ናይለ ተቻለ ክቡር ጠቅላይ ሚኒስትራችን ይተቻል ግን የሚተች ሰው ካለ ጥሩ ነው እንደሚል መቀበል አለበት እንደውም ማመስገን ያለብሱ ነው ወደ ኋላ አንተንም እንትን አድርጎ ወሬ የሚያወራው እንቲቴ ማለት ነው ስለዚህ ይሄንን እኔ እርግጠኛ ነኝ ይሄንን አቶ ስለሺ ማን ነው ፕሬዝዳንት ስለሺ ሌሎችም የሚሰሙ ካለ ጆሮ ካላቸው ቢያዳምጡና በደንብ ስራ ቢሰሩ ጥሩ ነው ብዬ ነው የሚያምነውና ይሄን ቢሄዱበት አንድ እሺ ታንክ ዩ በጣም እናመሰግናለን ይሳቅ እንሰነባበት ረጅም ሰዓት ነው ያስቀመጥናቸው አድማጮቻችንም ረጅም ሰዓት ይገመተናል በቀጣይ ጊዜ በቀጣይ ሰዓት እንመለሳለን እጅግ በጣም እናመሰግናለን የተከበሩ አቶ ዱቤ ጅሎ ለሰጡን ሰዓት እጅግ በጣም እናመሰግናለን በቀጣይ ጊዜ እንገናኛለን ይሳቅ እናመሰግናለን ረጅም ቆይታ አድርገናል ዛሬ ያሳለፍነው ቆንጆ ቆይታ ነው ትልቅ ባለሙያዎች ናቸዋለሁ በደም ተዘጋጅተን እንወያያለን በጣም ታንኪዩ የተከበሩ አቶ ዱቤ ጅሎ በታጋይነት ቀጥል ለአትሌቲክሱ ውጤታማነት ለአትሌቲክሱ ስኬት የምታደርገው ትግል የኢትዮጵያ ህዝብም እኛም አፕሪሺየት እናደርጋለን ይሄንን በቀና መንፈስ ተረድቶ የሚመጣ አካል እንዲኖር ነው ምኞታችን እኛም በስራችን ጠንክረን እንቀጥላለን ካንተም ጋር ደግሞ በዚሁ አናበቃም አሁን ድንገተኛ ነው ካንተ ጋር ያወራነው አጭር ቆይታ ብለን ረጅም ሰዓት ነው የወሰድንብህ የረፍት ጊዜ ስለተሻማን የቤተሰብ ጊዜን ስለተሻማን ይቅርታ እንጠይቃለን በቀጣይ በሰፊው ፕሮግራም እንገናኛለን ብሩክዬ ለነበረን ጊዜ አንተንም ከልብ አመሰግናለሁ የተከበሩ ተመልካቾቻችንንም ረጅም ጊዜ ስለወሰድናቸው በርግጥ ጣፋጭ ቆይታ ነው ያደረግነው ታሪካዊ ውይይት ነው ያደረግነውና እንደማይቆጩበት ተስፋ አደርጋለሁ ወደፊት ግን ሰዓት ሊሚታችንን እናስተካክላለን ያው ጀማሪዎች ስለሆነን ከነስተቶቻችን እንደምትቀበሉን ይቅር እንደምትሉን እምነቴ ነው ከልብ አመሰግናለሁ መልካም ጊዜ ይሳቅ